ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች እንኳን ወደ ዕለታዊ የማህበራዊና ኢኮኖሚያዊ ጉዳዮች ትንታኔ ፕሮግራማችን በሰላም መጣችሁ። ዛሬ በመዲናችን አዲስ አበባና በዙሪያዋ በሚገኙ የሸገር ሲቲ አካባቢዎች የሚኖሩ አባወራዎችን እያስለቀሰ ባለው አዲሱ የአከራይ ተከራይ ውዝግብ ዙሪያ በጥልቀት እንነጋገራለን። በተለይም በአዲስ አበባ ከተማ አስተዳደር ስር የነበሩ አሁን ደግሞ በሸገር ሲቲ አስተዳደር ስር በሚገኙ ኮየ ፈጬ ባሉ የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች እየተፈጸመ ያለው ከእጥፍ በላይ የቤት ኪራይ ጭማሪ የብዙዎችን ህይወት አጣብቂኝ ውስጥ ጥሎታል። አዲስ አበባ የ11.5 በመቶ የኪራይ ጭማሪ ጣሪያ አስቀምጣም ህጉን የጣሰ ይቀጣል እያለች ባለችበት በአሁኑ ወቅት ጥቂት ኪሎ ሜትሮች ራቅ ብላ የምትገኘው ኮየ ፈጬ ግን ከመቶ በመቶ በላይ ጭማሪ እየተደረገባት ተከራዮች ሜዳ ላይ እየወደቁ ይገኛሉ። ለመሆኑ የአዲስ አበባ ህግ በሸገር አይሰራም ማለት ነው? የኮየ ፈጬ ወይም የሸገር ሲቲ አስተዳደርስ ይህ ሁሉ ግፍ በዜጎች ላይ ሲፈጸም ለምን ዝምታን መረጠም? ከአስተዳደሩ ዝምታ ጀርባ ያሉ እውነታዎች ምንድናቸው? በዛሬው ፕሮግራማችን የዚህን አዲስ ውዝግብና የዝምታ ምስጢር የአከራይና ተከራዮችን ፍልሚያና ህጋዊ መመሪያዎችን በጥልቀት እንመረምራለን። ቪዲዮውን ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ ዝርዝሩ እንለፍ። ወደ ዝርዝር መረጃው ስንገባ በአዲስ አበባ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ መሰረት የኪራይ ጭማሪ ጣሪያው 11.5 በመቶ ብቻ እንዲሆን መወሰኑ ይታወቃል። ይህ ተመን የተቀመጠው አጠቃላይ የህብረተሰቡን የገቢ አቅም፣ የኑሮ ውድነትና የዋጋ ግሽበትን ታሳቢ ያደረገ ጥናት ከተካሄደ በኋላ ነው። ነገር ግን ወደ ኮየ ፈጬ ስንመጣ ህጉ ሙሉ በሙሉ ይቀየራል። ህጉ ሙሉ በሙሉ የፈረሰ ይመስላል። በኮየ ፈጬ የነሐሴ ወር የውል ማጠናቀቂያና አዲስ ዓመት መቃረብን ምክንያት በማድረግ በወር 4000 እና 5000 ብር ይከፈልባቸው የነበሩ ባለ አንድ መኝታ ቤቶች ባንዴ ወደ 10000 እና 12000 ብር ተሰቅለዋል። ባለ 2 እና ባለ 3 መኝታ ቤቶች ደግሞ እስከ 18000 እና 22000 ብር እንዲከፈልባቸው አከራዮችና ደላሎች አስገዳጅ መስፈርት አውጥተዋል። ይህ ማለት በአንዳንድ ቤቶች ላይ የተደረገው ጭማሪም ከ100% እስከ 150% ይደርሳል። ይህ አስደንጋጭ ጭማሪ የመጣው አብዛኛው የኮየ ፈጬ ተከራይ አነስተኛ ደሞዝተኛ የዕለት ተዕለት ነጋዴና አዲስ አበባ ውስጥ እየሰራ በየቀኑ የሚመላለስ ዝቅተኛ ገቢ ያለው ህብረተሰብ በሆነበት ወቅት ነው። ህዝቡ ወደ የት እንሂድ ብሎ እያለቀሰ ይገኛል። አሁን ወደ ዋናውና ቁልፉ ጥያቄ እንመለስ። የአዲስ አበባ ህግ በሸገር ለምን አልሰራለም? የኮየ ፈጬ አስተዳደርስ ለምን ዝምታን መረጠም? ባለሙያዎች፣ ተከራዮችና የአካባቢው ነዋሪዎች የዚህን አስተዳደራዊ ዝምታና ውዝግብ መንስኤ በሶስት ዋና ዋና ምክንያቶች ይከፍሉታል። አንደኛ፣ የአስተዳደራዊ ወሰንና የፖሊሲ ክፍተት። ኮየ ፈጬ በመዋቅር ደረጃ በሸገር ሲቲ ስር ብትሆንም በውስጡ ያሉት በርካታ የኮንዶሚኒየም መንደሮች ግን በአዲስ አበባ ከተማ አስተዳደር ወጪ የተገነቡና ባለቤቶቻቸውም አብዛኞቹ የአዲስ አበባ ነዋሪዎች ናቸው። ይህ የባለቤትነትና የአስተዳደር መደራረብ የህግ አስፈጻሚ አካላትን እገሌ ይከታተለው በሚል የዳተኝነት አዙሪት ውስጥ ጥሏቸዋል። አዲስ አበባ ከተማ ወሰን አይደለም ስትል የሸገር ሲቲ አስተዳደር ደግሞ የአዲስ አበባን የኪራይ ቁጥጥር አዋጅ በሙሉ አቅሙ ለማስፈጸም ቁርጠኝነትና መዋቅራዊ ዝግጅት አላደረገም። ሁለተኛ፣ የአስተዳደሩ የታክስና የገቢ ፍላጎት። የሸገር ሲቲ አስተዳደር አዲስ እንደመመስረቱ መጠን የራሱን ገቢ የማሳደግ ከፍተኛ ፍላጎት አለበት። የቤት ኪራይ ዋጋ በጨመረ ቁጥር አከራዮች የሚከፍሉት የኪራይ ገቢ ግብር አብሮ ያድጋል። አስተዳድሩ የኪራይ ዋጋውን በህግ ገድቦ ከመያዝ ይልቅ ከፍተኛ ዋጋ ተተምኖ የሚሰበሰበው ግብር ማደጉም ለከተማዋ ገቢ ጥቅም አለው በሚል እሳቤም አይቶ እንደማያይ ሆኖ አልፏል የሚሉ ወቀሳዎች በስፋት ይነሳሉ። ሶስተኛ፣ የደላሎችና የአካባቢው ባለስልጣናት የጥቅም ቁርኝት። በኮየ ፈጬ የቤት ኪራይ ገበያውን ሙሉ በሙሉ የሚቆጣጠሩት ህገወጥ ደላሎች ናቸው። እነዚህ ደላሎች ከየደረጃው ባሉ የአካባቢው የዞንና የቀበሌ አመራሮች ጋር ባላቸው የጥቅም ትስስር ምክንያት የተከራዮች አቤቱታ ወደ ፍርድ ቤትና ወደ ከፍተኛ አመራሮች እንዳይደርስ የማዳፈን ስራ ይሰራሉ።
ተከራዩ አቤቱታ ለማቅረብ ወደ ወረዳ ቢሮ ሲሄድ የገበያ መር መርህ ነው፣ መክፈል ካልቻላችሁ ልቀቁ የሚል ምላሽ ነው የሚያስተናግደው። ይህ የአስተዳደሩ ዝምታ ደግሞ ሌላ አደገኛ ክስተት ወልዷል። ይህም የጎንዮሽ ውል ወይም ደብል ኮንትራክቲንግ ነው። በኮየ ፈጬ አከራዮችና ደላሎች ግብር ለመሸሽና ሕግ ላለመጣስ ሲሉ በውል ሰነድ ላይ የመንግስትን የ11.5% ጭማሪ ብቻ በማስመዝገብ ዝቅተኛ ዋጋ ይጽፋሉ። ከበስተጀርባ ግን በተከራዩ ላይ ከ100% በላይ የሆነውን ጭማሪ በካሽ ወይም በሌላ የባንክ አካውንት እንዲከፈላቸው ያስገድዳሉ። ተከራዩ ይህን ካላደረገ ቤቴን ልቀቅ የሚል የማስፈራሪያ ጫና ይደርስበታል። ሕጉ የሚለው ግን ሌላ ነው። በአዲሱ የመኖሪያ ቤት ኪራይ መመሪያ መሰረት ከሕጋዊ ጣሪያ በላይ ዋጋ የጨመረ አከራይ ሕገወጥ የጎንዮሽ ውል የፈጸመ ወይም ተከራይን ያላግባብ ከቤት ያስወጣ አካል በስራትና በከባድ የገንዘብ ቅጣት ይቀጣል። ነገር ግን በኮየ ፈጬ ይህ ሕግ የሚፈጸምበት ወረዳና የፖሊስ መዋቅር በበቂ ሁኔታ ባለመዘጋጀቱ አከራዮች በሕጉ ላይ እንዲያፌዙና ተከራዮች ደግሞ ተስፋ እንዲቆርጡ አድርጓቸዋል። እንግዲህ ውድ የቻናላችን ተከታታዮች በኮየ ፈጬ ያለው ይህ አዲሱ የአከራይና ተከራይ ውዝግብ በጊዜ ካልተገታ በሺዎች የሚቆጠሩ ዝቅተኛ ገቢ ያላቸው ዜጎችን ጎዳና ላይ የሚጥልና ማህበራዊ ቀውስ የሚፈጥር ነው። የሸገር ሲቲ አስተዳደር የያዘውን አደገኛ ዝምታ በአስቸኳይ ሰብሮ ከአዲስ አበባ ከተማ አስተዳደር ጋር በመቀናጀት የተወደዱ የኪራይ ዋጋዎችን መስመር ማስያዝ አለበት። በኮየ ፈጬ ያሉ የወረዳና የዞን ቢሮዎች የ11.5% የኪራይ ጣሪያ ሕግን በቁርጠኝነት እንዲያስፈጽሙ ጥብቅ መመሪያ መስጠት ይኖርበታል። ሕገወጥ ደላሎችንና የጎንዮሽ ውል የሚያስገድዱ አከራዮችን በሕግ ፊት ማቅረብ ይገባዋል። እስኪ እናንተስ በዚህ ጉዳይ ላይ ምን ታዝባችኋል? በአካባቢያችሁ ያለው የቤት ኪራይ ሁኔታ እንዴት ይገለጻል? የአዲስ አበባ ሕግ በሸገር ሲቲ ለምን አልሰራለ ብላችሁ ታስባላችሁ? ሐሳብና አስተያየታችሁን ከታች በኮሜንት መስጫው ላይ ጻፉልን። በቀጣይ በሌሎች ትኩስና አንገብጋቢ ጉዳዮች ተመልሰን እንገናኛለን። እስከዛው ሰላም ቆዩን።